ሳምሰንግ በ2026 የለቀቀው ሳምሰንግ M47 የሚባል አዲስ ስልክ ለቋል ማለት ነው። ስለሱ እስቲ ዛሬ አንዳንድ ነገር ልበላችሁ ማለት ነው። ዲስፕሌው ስክሪን ሳይዙ 6.7 ኢንች ሱፐር አሞሌድ ስክሪን ነው። 120 Hz ሪፍሬሽ ሬት አለው። ይሄ ማለት ስልካችንን በጣም በፍጥነት እንድንጠቀሙ ያደርገናል ማለት ነው። ስክሪኑም አንደኛ የሚባልና ኳሊቲ ያለው ስክሪን ነው። ፕሮሰሰሩ ደግሞ ስናፕድራገን 6 Gen 3 ባለ 4 ናኖሜትር ነው። ሜሞሪ ደግሞ በ6 GB እና በ8 GB ይገኛል። ስቶሬጅ ደግሞ 128 እና 256 አለው ማለት ነው። ሶፍትዌር አፕዴት ደግሞ ለ6 አመት ያገኛል። አሁን ሲወጣ One UI 8.5ን ይዞ ነው የሚወጣ። ይሄ ማለት ለ6 አመት አፕዴት ያገኛል ማለት ነው። በጣም አሪፍ ስልክ ነው በሶፍትዌር አፕዴቱ ማለት ነው። ሜን ካሜራው 50 ሜጋፒክስል እስከ 4K ቪዲዮ እንድንቀርጽ ያስችለናል ማለት ነው። አልትራ ዋይዱ 5 ሜጋፒክስል ነው። ማክሮ ካሜራው ደግሞ 2 ሜጋፒክስል ማለት ነው። ፍሮንት ካሜራው ደግሞ 12 ሜጋፒክስል እስከ 4K ቪዲዮ መቅረጽ እንድንችል ያስደርገናል። ባትሪ ደግሞ 6000 ነው። እንደተለመደው በ6000 ነው የለቀቀው። አብሮት ደግሞ 45 ዋት ፋስት ቻርጀሪንግ አለው ማለት ነው። ይሄ ስልክ ኢንዲያ ውስጥ ነው የተመረተው ማለት ነው። ይሄ ስልክ አሪፍ ነው አይደለም የሚለውን እናንተ ኮሜንት ላይ አሳውቁኝ። ለኔ ባትሪ አሪፍ ነው። ለ6 አመት ሶፍትዌር አፕዴቱን ማግኘቱ ለኔ አሪፍ አድርጎታልና ራሙም 6 እና 8 ነው። በቂ የሚባል ነው። 8 የተሻለ ነውና እስከ 4K ቪዲዮ ስለሚያስቀርጽ አሪፍ ነው። ዱዋል ሪከርድም ደግሞ እንደ ኦፕሽን አለው ማለት ነው። ይሄ ስልክ በጣም አሪፍ ነው። እስቲ ኢትዮጵያ ውስጥ እስከ ስንት ይባላል የሚለውን ኮሜንት ላይ ገምቱ ማለት ነው። የዛሬ ቪዲዮአችን ይሄን ይመስላል። ላይክ ፎሎ ማድረግ እንዳይረሳ።